ቀኑን ሁሉ ስላንተ እንገደላለን፣ እንደሚታረዱ በጎችም ተቆጠርን። ሮሜ ምዕራፍ 8 ቁጥር 36። በሀገራችን ኢትዮጵያ እጅግ አሳዛኝ ልብ ሰባሪ መርዶ እየተሰማ ነው። ከብዙ ሺህ ዘመናት በፊት ብራና ዳምጣ ቀለም በጥብጣ ፊደል ቀርጻ ከግራ ወደ ቀኝ መጻፍን ያስተማረች፣ ከትምህርት ሚኒስቴር በፊት ኖራ የፊደል ገበታ ዘርግታ ያለንን ድንቁርና ያራቀች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በስደት ላይ ትገኛለች። ለብዙ ዘመናት ለበርካታ ጊዜያት የቀጠለው ኦርቶዶክሳውያን ከኢትዮጵያ ምድር የማጽዳት ዘመቻው ዛሬም እንደቀጠለ ነው። ግንቦት 23 2018 ዓ.ም በምስራቅ አርሲ ሀገረ ስብከት ባስኮ ወረዳ ከ37 በላይ የሚሆኑ ኦርቶዶክሳውያን ክርስቲያኖች በአሰቃቂ ሁኔታ በጅምላ ተገድለዋል። ሕፃናት ያላሳደግ ቀርተዋል። ሽማግሌዎች ያለ ጧሪ ቀባሪ ቀርተዋል። ከዚህም ባለፈ 101 ዓመት የሞላው የመልአኩ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ተቃጥሏል። መድኃኔዓለም ቤተክርስቲያንም ሙሉ በሙሉ ዘረፋ የተፈጸመበት ሲሆን ምዕመናን ታቦቱን ይዘው ተሰደዋል፣ በዱር በገደል ወድቀዋል። ይህ ሁሉ ሲሆን እስካሁን የደረሰላቸው አይዟቸው ያላቸው ሊያረጋጋቸው የቻለ ማንኛውም አካል የለም። እልቂቱ፣ ጭፍጨፋው፣ ግድያው እንደቀጠለ ነው። የሟቾች ቁጥርም ከዚህ በላይ ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። እግዚአብሔር የእነዚህን ሰዎች የእነዚህን ክርስቲያኖች ደማቸውን ደመ ሰማዕታት አድርጎ የመከራውን ዘመን ያሳጥርልን ዘንድ ስለ እግዚአብሔር እንጸልይ። አቤቱ ጌታ ሆይ ስለተመረጡ ወዳጆቹ ብለህ የመከራውን ዘመን ያሳጥርልን። ሀገራችንን ከጥፋት ሕዝባችንን ከሞት ከስደት